No nation in the world could achieve what America achieved. የኒኮላስ ማዱሮ ፍጻሜ የዘሩትን ያጭዳሉ በሚያስብል እውነታ ተቋጭቷል። ለብዙ ዓመታት በቬኔዙዌላ ቤተ መንግስት የነገሰውና የሀገሪቱን ዕጣ ፋንታ በእጁ ጨብጦ የነበረው ፕሬዝዳንት በመጨረሻም በጠላቶቹ ተከቦና ተይዞ ወደ አሜሪካ ምድር ተጉዟል። የገዛ ህዝቡን አራቅቶ በሚዘንጥበት ቅንጡ ቶክሲዶ ፋንታ አሁን የለበሰው የሌሊት ልብስ የሚመስል የቁም እስረኞች ቱታ ነው። የሀገሪቱን ወጣቶች ተስፋ እያጨለመና እያሰቃየ ያጠለቃቸው የሮሌክስ ዴይዴት ፕላቲኒየም ውድ ሰዓቶች እጁ ላይ ወልቀው በመትካቸው ቀዝቃዛ የብረት ካቴና አርፎባቸዋል። በአይኑ ላይ ያደርጋቸው የነበሩት ውድ መነጽሮች ተገፈው ፊቱ በአይን መጨፈኛ ጭንብል ተከልሏል። ሲዘርፈው ከኖረው የሀገር ሀብት ውስጥ አንዲት ሳንቲም እንኳን ሊከተለው አልቻለም። ካስገነባቸው ግዙፍ ቪላዎችና ምቾት ከሞላበት ቤተ መንግስት ውስጥ አንዳቸውም ለጥበቃ አልቆሙለትም። እንዲያውም በዚህ አስጨናቂ ሰዓት አጠገቡ የነበረችው ባለቤቱም ጭምር ተለይተዋለች። እሷ በሴቶች እስር ቤት፣ እሱ ደግሞ በወንዶች ማቆያ ውስጥ የግላቸውን ጨለማ ሊጋፈጡ ተፈርዶባቸዋል። ማዱሮ ሚስቱን ፈርስት ሌዲ ወይም ቀዳማዊት እመቤት በማለት ብቻ አይጠራትም ነበር። ይልቁንም ፈርስት ኮምባታንት ወይም ቀዳማዊት ተፋላሚ እያለ በኩራት ይጠራት ነበር። ሆኖም ያ ስም መፋለሟን ሳይሆን መታሰሯን ሊያድነው አልቻለም። በስልጣን ጥላ ስር ስትጠቀምባቸውና ስታሾማቸው የኖሩት ዘመድ አዝማዶቿ ሁሉ በክፉ ቀን ጥለዋት ፈርጥጠዋል። ፍቅር እስከ እስር ቤት በሚያሰኝ ሁኔታ ከካራካስ ሚራሮሌስ ቤተ መንግስት ተነቅለው ኒውዮርክ በሚገኘው ሜትሮፖሊታን እስር ቤት ውስጥ ከሺህ በላይ ተራ እስረኞች ጋር ተደባልቀዋል። ስልጣን ልክ እንደ ጸጉራም ውሻ ናት። ውበቷ ድንቅ ቢመስልም ስትጠፋ ግን ቅጽበታዊ ናት። ማዱሮ ለዚህ ያው ምስክር ነው። አርብ ማለዳ ላይ ገና ለብዙ ዘመናት የሚነግስ የሚገልና የሚዘርፍ ይመስል ነበር። በዚያኑ ቀን የቻይናን መልእክተኛ ቤተ መንግስቱ ተቀብሎ መነጽሩን በኩራት እያስተካከለ ሲነጋገር በቴሌቪዥን መስኮት መግለጫ ሲሰጥ ነበር። ቅዳሜ ረፋድ ላይ ግን ራሱን በኒውዮርክ ቀዝቃዛ የእስረኞች ማቆያ ውስጥ አገኘው። አሜሪካኖቹ ኦፕሬሽኑን እንዲህ ሲሉ ይጠሩታል፣ ኦፕሬሽን አብሶሉት ሪዞልቭ በማለት። በዚህ የቁርጥ ቀን ዘመቻ ብለው በሰየሙት እርምጃ ፕሬዝዳንቱ የነበረው ስም የቀድሞ መሪና ተከሳሽ በሚሉ ስሞች ተተካ። ከታክሲ ሹፌርነት ተነስቶ በህዝብ ትከሻ ላይ የናኘው ማዱሮ ዛሬ ምግብ የሚሰፈርለትና ህይወቱ በጠላቶቹ እጅ የወደቀችለት ምስኪን ህያው ሰው ሆኗል። ያንን ህዝብ የሚያስፈራራበትን ወታደራዊ ልብስ አውልቆ የኒውዮርክ ሜትሮፖሊታን ዲቴንሽን ሴንተር ቡናማ ዩኒፎርም ለብሷል። ከሁሉም በላይ ግን ዓለምን ያስገረመው ጥያቄ አሁንም ምላሽ እየተጠበቀለት ይገኛል። አሜሪካ ይህንን ጉልበተኛ ሰው እንዴት በቀላሉ ልትይዘው ቻለች? የአሜሪካ መከላከያ ኃይል ፕሬዝዳንት ማዱሮን በቁጥጥር ስር ለማዋር የፈጀበት ጊዜ ከ30 ደቂቃ አይበልጥም መባሉ በዓለም የፖለቲካ መድረክ ትልቅ መነጋገሪያ ሆኗል። የአንድን ትልቅ አገር መሪ በገዛ ቤተ መንግስት ውስጥ ገብቶ ለመያዝ እንዲህ ያለ ቅጽበታዊ እርምጃ መወሰዱ ሰውየው የሚኖረው ጥበቃ በሌለው ተራ ቤተ መንግስት ውስጥ ነበር እንዴ የሚያስብል ጥያቄ ይጭራል። ዶናልድ ትራምፕ እንደሚሉት ግን ማዱሮ የሚኖረው በከፍተኛ ጥበቃ በተንጣለለ ቤተ መንግስት ውስጥ ነበር። ሚስጥሩ ያለው አሜሪካ አስቀድማ ባደረገችው ዝግጅት ላይ ነው። ዶናልድ ጄ ትራምፕ እንደተናገሩት የአሜሪካ ልዩ ኃይሎች የማዱሮን ቤተ መንግስት ሙሉ በሙሉ የሚመስል የልምምድ ጣቢያ አሜሪካ ውስጥ ገንብተው ለረጅም ጊዜ ሲለማመዱበት ቆይተዋል። ሳዳም ሁሴንን ለማግኘት 248 ቀናት፣ አልባግዳዲን ለመግደል ከ5 ዓመት በላይ እንዲሁም ኦሳማ ቢን ላደንን ለማግኘት 9 ዓመታት የፈጀባት ሀገር ማዱሮ ጋር ሲደርስ ነገሩ ለምን ቀለላት? ማዱሮ ለክፉ ቀን መደበቂያ እንዲሆነው በቤተ መንግስቱ ግቢ ውስጥ የቆፈረው ሚስጥራዊ ምሽግና የመሬት ውስጥ ቤት ነበረው። ሆኖም አሜሪካኖቹ ይህንን መረጃ አስቀድሞ በማግኘታቸው ወታደሮቻቸው በዚያ ምሽግ አምሳያ ላይ ሰልጥነውበታል። በዘመቻው ወቅት ቤተ መንግስቱን ብቻ ሳይሆን መላው የካራካስ ከተማን በጨለማ አስውጠው ነበር። ይህንን ያደረጉት ግን የኤሌክትሪክ ማሰራጫ ጣቢያዎችን በቦምብ በማውደም ሳይሆን በረቀቀ የቴክኖሎጂ ጥበብ መስመሩን በመቆለፍ ነበር። ኦፕሬሽን አብሶሉት ሪቮልቭ የተሰኘው ይህ ድርጊት ለማንኛውም አምባገነን መሪ ነግ በኔ የሚያስብል ትምህርት ጥሎ አልፏል። ሆኖም ሂደቱ ትልቅ የህግ ጥያቄ ያስነሳል። አንድ ሀገር ጉልበት የሌለውን ሀገር ሉዓላዊነት እስከምን ድረስ ሊገዳደር ይችላል? ስለ ሀገራት ነጻነት የሚሰብከው የተባበሩት መንግስታት ድርጅት በዚህ ድርጊት ስንት ገጹ ተቀደደ? ለኒኮላስ ማዱሮ ውርደት እውነተኛው ምክንያት ምንድነው? በህዝቡ ላይ የፈጸመው ግፍ አሜሪካ ላይ ያሳየው እምቢተኝነት ወይስ የሀገሪቱን የተፈጥሮ ሀብት ለዶናልድ ጄ ትራምፕ አሳልፎ አለመስጠት?
በመስጠቱ አሜሪካ በ1990 የፓናማውን ፕሬዝዳንት በኃይል ወስዳ ለ40 ዓመታት ካሰረች በኋላ ትራምፕ ይህንን ታሪክ በድጋሚ ደግመውታል። የሰላም ሎሬትነትን የሚመኙት የአሜሪካ መሪዎች እንዲህ ባለ ወረራና የማሰር ተግባር ላይ መሰማራታቸው በታሪክ ምን ተብሎ ይጻፍ ይሆን? የዘመቻው የጊዜ ሰሌዳ አስገራሚ ነበር። ከ150 በላይ የጦር አውሮፕላኖች ተሳትፈውበታል። እድሜያቸው በጉልበትና በንቃት ላይ የሚገኙ ከ20 እስከ 49 ዓመት የሆኑ ወታደሮች አርብ ምሽት 4:46 ላይ ትዕዛዝ ተቀበሉ። ከጥቂት ሰዓታት በረራ በኋላ ከሌሊቱ 7 ሰዓት ላይ የቬንዙዌላው ፕሬዝዳንት እጆች በካቴና ታስረው የቤተ መንግስቱ ድባብ ለዘላለም ተለወጠ። ዘመቻው እጅግ በሚያስገርም ጥንቃቄና ስኬት የተከናወነ ነበር። አንዲትም የአሜሪካ የጦር መሳሪያ ሳይወድም ሆነ አንድም ወታደር ደሙ ሳይፈስ የታለመው ግብ ተሳክቶ ማዱሮን በካቴና አስረው ወደ አሜሪካ ይዘው ተመለሱ። ይህ ድል ግን በድንገት የመጣ ሳይሆን መነሻው የዶናልድ ትራምፕ የምርጫ ቅስቀሳ ወቅት የገባው ቃል ነበር። ትራምፕ በምርጫ ማኒፌስቶቸው ላይ አደንዛዥ ዕፅ አዘዋዋሪዎችንና ህገወጥ ስደተኞችን በተመለከተ የብረት እጅ እርምጃ እንደሚወስዱ ደጋግመው ተናግረው ነበር። ስልጣን እንደያዙም ፊታቸውን ወደ ቬንዙዌላ አዞሩ። ትራምፕ ፕሬዝዳንት ማዱሮን ወደ አሜሪካ ዕፅ የሚልክ ወንጀለኛ ሲሉ በይፋ ከሰሱት። በካሪቢያን ባህር በኩል ከወንጀለኞች ቡድኖች ጋር በመተባበር የሚያስደርገውን የዕፅ ዝውውር ለማስቆም እሱን ለሚይዝ ወይም ለመያዝ መረጃ የሚሰጥ አካል የ50 ሚሊዮን ዶላር ግዙፍ ሽልማት አወጁ። ከዚህም ባለፈ ካለፈው ነሐሴ ጀምሮ የአሜሪካ ባህር ኃይል ቬንዙዌላን ከበው እንዲቆዩ ትዕዛዝ ሰጡ። በዚህ የከበባ ሂደትም ከሀገሪቱ የሚወጡ በርካታ የነዳጅ መርከቦች በአሜሪካ ቁጥጥር ስር ዋሉ። ይህም የማዱሮን መንግስት የገቢ ምንጭ አደረቀው። ትራምፕ በቬንዙዌላ የመንግስት ለውጥ እንዲመጣ ያላቸውን ፍላጎት በዲፕሎማሲያዊ መንገድ ሞክረውት ነበር። ባለፈው ህዳር ወር ለማዱሮ የመጨረሻ ማስጠንቀቂያ ሰጡት። በሰላም ስልጣንህን ከለቀክ በህይወት የመኖር የተሻለ እድል የማግኘት ዋስትና ሰጥሃለሁ የሚል የሰላም ጥሪ ያቀረቡለት። ማዱሮ ግን ይህንን ጥሪ የባርነት ግብዣ በማለት በንቀት አጣጣለው። ይባሱም ብሎ ደጋፊዎቹን ሰብስቦ ትራምፕ በምርጫ ቅስቀሳ ወቅት የሚያደርጉትን ዝነኛ ዳንስ በማስመሰል አፌዙባቸው። ማዱሮ በአንድ በኩል የአሜሪካን ጥቃት ለመመከት ሰራዊቱን ሲያዘጋጅ፣ በሌላ በኩል ደግሞ እኔ ሰላምን እንጂ ጦርነትን አልሻም በማለት ለአሜሪካ ህዝብ የተማጽኖ ጥሪ ለማቅረብ ሞከረ። ነገር ግን ጊዜው አልፎበት ነበር። የአሜሪካ የደህንነት ተቋም CIA ማዱሮን የሚይዝበትን መንገድ እንደ ሸረሪት ድር ሲያደር ቆይቷል። ጀነራል ዳንኪን እንደገለጹት አሜሪካ ስለ ማዱሮ የዕለት ተዕለት ውሎ የማታውቀው ነገር አልነበረም። ምን እንደሚመገብ፣ ስንት ሰዓት እንደሚተኛ፣ ስለሚወዳቸው የቤት እንስሳቱና ስለ ግል ሚስጥሮቹ ሳይቀር ዝርዝር መረጃ ነበራቸው። በትክክልም ማዱሮ በራሱ ቤተ መንግስት ውስጥ ሆኖ በአሜሪካ የደህንነት ካሜራዎች ስር ይኖር ነበር። ይህ ጥልቅ መረጃ ነው እንግዲህ ያንን የ30 ደቂቃ ዘመቻ እውን ያደረገው። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በሌላ ዝግጅት በሌላ ጊዜ እስክንገናኝ መልካም ቀን ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።